Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የጀ ትምህርት ክፍለ ጊዜ ነው። ለሉንም አውቃለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። የጀን ዝርያ አብረን እንበል። ጀ ከባለ ሁለት እግር ፊደል የሚመደብ ነው። የጀን ዝርያ እስኪ አብረን እንቁጠር። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። የፊደልን ዝርያዎች ተዋወቁ። ጀ ጀልባ፣ ጀ ጀልባ። ጀልባ ዘመናዊ መጓጓዣ ነው። አያችሁት? ጀልባ የምንጓጓዝበት በውሃ የምንሄድበት ከቦታ ቦታ የምንንቀሳቀስበት ነው። በደንብ አያችሁት? ጎበዞች። ጁ እጁ፣ ጁ እጁ። አያችሁት? የሰውየውን እጅ ያያችሁት ነው እንዴት እንደሚያንቀሳቅሰው፣ እንዴት ኳስ እየወረወረ እንደሚይዝ እያያችሁት ነው። እጃችን ለምንድን ነው የሚጠቅመው? ለመዳሰስ፣ ለመወርወር፣ ለመቀባበል፣ ለመጨባበጥ። ጂ ጂ ጃ ጃኬት፣ ጃ ጃኬት። ጃኬት ነው ያያችሁት? ጃኬት የወንድም የሴትም ጃኬት አለ። ለብርድ ለዝናብ የምንለብሰው አያችሁት አይደል? አያችኋት ልጅቷ እንዴት ጃኬቷን እየለበሰች እንደሆነ። እናትየዋም ጃኬት ለብሳለች። ጃ ጃኬት። ጄ ጄ ጅ ጅ ጅብ፣ ጅብ ጅብን አያችሁት? ጅብ የዱር እንስሳ ነው። ድምፁን ሰማችሁት? የጅብን ስጋ በሊታ እንስሳ ነው። እሺ ልጆች። ጆ ጆሮ፣ ጆሮ ከስሜት ሕዋሳታችን አንዱ ነው አይደል? ጆሮ ለምን ያገለግለናል? ለመስማት ለማዳመጥ ያገለግላል አይደል? ጆሮአችን ሬዲዮ ይሰማል፣ ሙዚቃ እንሰማበታለን፣ ወሬ እንሰማለን፣ ብዙ ነገሮችን ምን እናደርጋለን? እንሰማለን ማለት ነው። ጆሮ። ቀጣዩ ትምህርታችን አዛምድ ነው። ትምህርቱን በስርዓቱ ተከታተሉ። አዛምድ አዛምድ ይለኛል፣ አዛምድ አዛምድ ይለኛል፣ ቢዘባረቅ ቢለያይም አይሸውደኝም፣ ቢዘባረቅ ቢለያይም አይሸውደኝም። አዛምዱ። ፊደሎችን አዛምዱ። ባካችሁ ወላጆች ፊልሙን አቁሙና ይህንን መልመጃ አሰሯቸው። መልመጃው አዛምድ ነው። የጀ ዝርያ በግራ በኩል በትክክል ተቀምጦልናል። በቀኝ በኩል ደግሞ ተዘበራርቆ ተቀምጧል። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጀን ከጀ ጋር ምን እናደርጋለን? በመስመር እናዛምዳለን። ጁን ከጁ ጋር በመስመር እናዛምዳለን። እንደዚህ እያልን እስከ ጆ ድረስ ቀጥ ባለ መስመር ምን እናደርጋለን? እናዛምዳለን። ጎበዝ ልጆች። ከስር የፊደሉን ዝርያ ጻፉ ይላል።
የፊደሉን ዝርያ ጻፉ። ጀ ተጽፎልናል። የጀን ዝርያ ምን እናደርጋለን? እናሟላለን ማለት ነው። የጀን ዝርያ እናሟላለን። ጀ ብሎ ማን እንላለን? ጀ ብሎ ጎበዝ ልጆች፣ ጀ ብሎ ጁ እንላለን ማለት ነው። ስለዚህ በዚህ መሰረት እስከ ጆ ድረስ ያለውን በደንብ መስራት አለብን። ምክንያቱም የጀን ዝርያዎች መጀመሪያ ላይ ተዋውቀናል አይደለ? ጎበዝ ልጆች፣ ወላጆች ይህንን ሲጽፉ በትክክል ተከታተሏቸው። የሚቀጥለው መልመጃችን ክፍል 2 ይቀጥላል።